ዩቲዩብ ቻናላችንን ቫይራል ሊያወጡልን የሚችሉ 5 የዩቲዩብ ቪዲዮ አይዲያዎችን ዛሬ ነግራችኋለሁ። ሰላም አዲስ ለርኒንግ ሴንተሮች ነን። ዛሬ በዚህ ቪዲዮ ላይ 5 የተለያዩ ዩቲዩብ ቻናል ከፍተን ብንሰራባቸው ቫይራል ያወጡናል ብዬ የማስባቸውን 5 የተለያዩ አይዲያዎችን ነግራችኋለሁ። አምስተኛውና አራተኛው በጣም ይጠቅማችኋል። ስለዚህ ሙሉ ቪዲዮ ተመልከቱ። በመጀመሪያ ዩቲዩብ ቻናል ከፍተን ብንሰራበት አሪፍ ይሆናል ብዬ ማስበው ሪያክሽን ቪዲዮ ነው። ለምሳሌ እንደ አሌክስ ቲዩብ እሱም ብትመለከቱ ብዙ ፎሎወር እያገኘበት ያለና ብዙም ልፋት ማይጠይቅ ስራ ነው። ከቲክቶክም ይሁን ከሌላ ቦታ ላይ ቪዲዮ ወስዳችሁ ሪያክሽን ቪዲዮ ኤዲት እያደረጋችሁ ዩቲዩብ ላይ ፖስት ብታደርጉ ብዙ ፎሎወር ብዙ ላይክ እና ሰብስክራይብ ታገኛላችሁ። ዩቲዩብ ቻናላችሁም ያድግላችኋል። ሁለተኛው ደግሞ የጌሚንግ ቪዲዮ ነው። ጌሚንግ ቪዲዮ ማለት የተለያዩ ጌሞችን እየተጫወታችሁ የተለያዩ ሴቲንጎችን እያስተካከላችሁ ስክሪን ሪከርድ እያደረጋችሁ ዩቲዩብ ላይ ፖስት ብታደርጉ ብዙ ልጆች ሰብስክራይብ እያደረጉ የሚከታተሏችሁ ይኖራሉ። እነ ፐብጂ ይኖራል። የተለያዩ ጌሞች የምትጫወቷችሁ ሪከርድ እያደረጋችሁ ፖስት ብታደርጉ ብዙም ሳትለፉ ቻናላችሁን ታሳድጋላችሁ። ሶስተኛው ደግሞ አይዲያ፣ ይሄን አይዲያ ማንም ነግሯችሁ አያውቅም። እናንተም ማስባችሁ ስላታውቁ ትችላላችሁ። ፊትነስ ቪዲዮ ነው። የፊትነስ ቪዲዮ ማለት ዩቲዩብ በጣም ቫይራል የሚያወጣው ቪዲዮ ቢኖር አንደኛው የፊትነስ ቪዲዮ ነው። ለምን ብትሉ ብዙ በኢንተርናሽናል ላይ ያሉ ሰዎች ብዙ በጤና ምክንያት ሊሆን ይችላል፣ በውፍረት ምክንያት ሊሆን ይችላል፣ ስፖርት መስራት የሚፈልጉ ብዙ ሰዎች ስላሉ እናንተ ደግሞ ቪዲዮ በዛ ሰርታችሁ ብትለቁ ብዙ ሰው ሰርች ሲያደርግ የእናንተ ቪዲዮ ቫይራል ሊያወጣላችሁ ስለሚችል ፊትነስ ቪዲዮ ብትሰሩ ሞር ይመከራል። በተለይ ለወንዶች አሪፍ ሀሳብ ነው። አራተኛው ደግሞ በጣም አሪፍ ነው የምንለው ስለ ፎሬክስ እና ክሪፕቶ ነገሮችን እየሰራችሁ ትሬድ እንዴት እንደሚደረግ፣ ፎሬክስ ምን እንደሆነ፣ ክሪፕቶ ምን እንደሆነ ሙሉ መረጃ እየሰራችሁ ፖስት ብታደርጉ ቻናላችሁ በአጭር ጊዜ ውስጥ ቫይራል ይወጣላችኋል። ሰብስክራይብን ብዙ ታገኛላችሁ። አምስተኛውና ወሳኙ ቪዲዮ ደግሞ የቭሎግ ቪዲዮ ነው። ቭሎግ ቪዲዮ ማለት የተለያየ ሀገር እየሄዳችሁ እዚሁ ኢትዮጵያ ውስጥም ቢሆን የተለያየ ቦታ እየሄዳችሁ ቪዲዮ እየሰራችሁ ብትለቁ ብዙ ሰው በእናንተ ውስጥ ሰብስክራይብ እየመጣ ቪውም ዋች አወራችሁም በአንድ ያድጋል። ለምሳሌ እነ ጃኒ ብታዩ እነ አቤል ብርሃኑን ብታዩ በአጭር ጊዜ ውስጥ ቫይራል የወጣ ቻናል ነው ያላቸው እና የእነሱን ስቴፕ እየተከተላችሁ እናንተም ቫይራል እንዲወጣላችሁ ቻናላችሁ የቭሎግ ቪዲዮ ብትሰሩ እነዚህን 5ቱን አርጋችሁ ቻናላችሁን ማሳደግ ትችላላችሁ። ይሄንንም ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ነው።